ፍቅር ከሰው ልጆች ሰስቶ ትውልዱ በበደል ተይዞ ወዳጅ በወዳጁ ጨከነ መውደዱ የሽንገላ ሆነ መውደዱ የሽንገላ ሆነ። በየጊዜው አስከሬን ነው የምንቆጥረው። የሞት ዜና ነው የምንሰማው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ምድራችን ላይ በቅለዋል። በኢትዮጵያ ምድር ላይ አድነኝ አምላኬ አድነኝ አድነኝ ጌታ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። የሰውን ደም የሚያፈሱ የነሱ ደም ሳይፈስ አይቀርም። የሰውን ደም የሚያፈርስ የሱ ደም ይፈሳል። አድነኝ አምላኬ አድነኝ አድነኝ ጌታ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። እስኪ ድምፃችሁ ከፍ አድነኝ አምላኬ አድነኝ አድነኝ ጌታ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። ሆኖበት ክብሩ በነውሩ ተጣሰ የፍቅር ድንበሩ ደርቦ የማይሞቀው ሆነ ደስታው ከእጁ ላይ ተነነ ደስታው ከእጁ ላይ ተነነ። አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። ለቃል መታዘዝ ዘነጋ ተክዞ መሽቶ እየነጋ ለክፉ አሳልፎ ሰጠ ወንድሙን በነዋይ ለወጠ ወንድሙን በነዋይ ለወጠ። አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። ትንኝን ያጠራል ከሰው ላይ የራሱን ምሰሶ ሳያይ ይሆናል የወንድሙ ፈራጅ ተይዞ በእግዚአብሔር እጅ ተይዞ በእግዚአብሔር እጅ። ድምፃችሁ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ ፍቅር ከሰው ልጆች ሰስቶ ትውልዱ በበደል ተይዞ ወዳጅ በወዳጁ ጨከነ መውደዱ የሽንገላ ሆነ መውደዱ የሽንገላ ሆነ። አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው። አድነኝ አድነኝ አምላኬ አድነኝ
አድነኝ ጌታዬ አድነኝ። አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው። ግን ዛሬ ጊዜ ሰጥቶናል ብለው ወገኖቻችን ክርስቲያኖች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ለሀገር ለወገን ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው በማልቀሳቸው በመጸለያቸው እንደ ወንጀለኛ ተቆጥረው እየታረዱ ነው ያሉት። እኛ እየረሳነው ነው። አለማምደውናል። በቃ ለምደነዋል። አሁን ቁጥር ነው። በዚህ ጊዜ ይሄን ያህል ሰው ሞተ፣ በዚህ ስንት ሞተ ይባላል እንዴ? አይ አሁንማ ትንሽ ነው ከባለፈው ቀንሷል። ለመር ነው እኮ። ባካችሁ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እናልቅስ። እነሱ ክርስትናና ቤተ ክርስቲያንን ለማጥፋት ነው ክርስቲያኖች ላይ ዘመቱት። በግፍ የሚገደሉ በሃይማኖታቸው ምክንያት የሚገደሉ የዘመኑ ሰማዕታት ናቸው። በረከታቸው ይደርብ። የዘመኑ ሰማዕታት ናቸው እነሱ። ግን ለራሳችን እናልቅስ፣ ለራሳችን እንዘን። እግዚአብሔር ለበቀል እንዲነሳ እንጩህ፣ እግዚአብሔር እንዲፈርድ እንጩህ። ወገኖቻችን በግፍ ሲገደሉ ሰምተናል። በተለይ በዚህ በጥቅምት ወር ውስጥ እንኳን በ4 ቀን ብቻ በዚህ በምስራቅ አርሲ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በግፍ ተገድለዋል። ከ2 ዓመት ሕፃን ልጅ አንስቶ እስከ 75 ዓመት አረጋዊ። ምን ያውቃል አሁን የ2 ዓመት ሕፃን ልጅ? ምን ያውቃሉ የ75 ዓመት አረጋዊ? ክርስቲያኖች ስለሆኑ ብቻ። አሁን የቀርቡን ነው የምነግራችሁ እኮ በየጊዜው ብዙ አልፏል። በእውነት ለነሱ ለስጋቸው የክብር ትንሣኤ፣ ለነፍሳቸው አሁን በገነት ኋላም በመንግሥተ ሰማያት የክብር ዕረፍት ያደልልን። ወገኖቻችን ላጡ ለቤተሰቦቻቸው ለዘመዶቻቸው ሁሉ እግዚአብሔር አጽናኙን መንፈስ ይላክልን። ለጨካኞቹ ለእለኞቹ እግዚአብሔርን ለማይፈሩ ሰውን ለማያፍሩ በንጹሐን ደም ለሚታተሩ ለዲያብሎስ የግብር ልጆች እግዚአብሔር ልብ ይስጣቸው። የማይመለሱ ከሆኑ ደግሞ የሚያውኳቸው ይቆረጡ ነውና እግዚአብሔር ይቁረጣቸው። እኛ እንዲመለሱ እንጮኻለን። በማንም ሰው ጥፋት አንደሰትም። ያደረባቸው ዲያብሎስ ነው። ይሄን የሚያሰራቸው ዲያብሎስ ነፍሰ ገዳይ ስለሆነ፣ ግን ማይመለሱ ከሆነ ግን የሚያውቋቸው ይቆረጡ ነው የሚለው። እግዚአብሔር ይቆረጣቸው። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ብፁዓን መሐረያን የሚምሩ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 7። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሰረት የዚህ ዘመነ ጽጌ 3ኛው ሰንበትና ሳምንት የአምላካችን የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ በስፋት የምናስብበት ሰሞን ነው። በተለይም አባታችን ጦመ ልሳን፣ ፈልፈለ ማህሌት፣ እንዚራ ለቤተ ክርስቲያን፣ ባሕረ ጥበባት ታላቁ ኢትዮጵያዊው ሊቅ
ማህሌታዊው ቅዱስ ያሬድ በዝማሬው እንዲህ አድርጎ አንስቷል። ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው እያለ ዘምሯል። በዚህ በዘመነ ጽጌ ሦስተኛው ሰንበት ማለት ነው። የመዝሙሩ ርዕስ ራሱ ወመኑ መሐሪ ዘከማከ ይላል። እንዳንተ ያለ መሐሪ ማን ነው? ከኖህ ጋራ ኪዳንን ያጸናህ እንዳንተ ያለ መሐሪ ማን ነው? ለእስራኤል መናን ያወረድክ እንዳንተ ያለ መሐሪ ማን ነው? ምድርን በጽጌያት ያስጌጥክ ወይም በአበቦች ያስዋብክ እንዳንተ ያለ መሐሪ ማን ነው? ሰማይና ምድርን የፈጠርክ ፀሐይንና ጨረቃን ያዘጋጀ እንዳንተ ያለ መሐሪ እያለ ነው የዘመረው። ወመኑ መሐሪ ዘከማከ ወኩሉ ይሴፎ ኪያከ፣ እንዳንተ ያለ መሐሪ ማን ነው? ሁሉ አንተን ተስፋ ያደርጋል እያለ ዘምሯል። ከዚህ የተነሳ እኛም የእግዚአብሔርን ምሕረት በጥቂቱ ተመልክተን ከዚያ ደግሞ ዛሬ አምላካችን እግዚአብሔር እኛ ልናደርግ ያዘዘንን የምሕረት አይነት ለማየት ይህንን ኃይለ ቃል ርዕስ አድርገን አንስተናል። ብፁዓን መሐረያን፣ የሚምሩ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ እንመለከታለን። ሁለተኛ እግዚአብሔር መሐሪ፣ ይቅር ባይ፣ ቸርና ሩህሩህ ከሆነ ለእኛም ምሕረቱን ካበዛልን፣ ይቅርታውን ካደረገልን እግዚአብሔር ያዘዘን ምሕረትና ይቅርታ ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስቲ በሉ ከኔ ጋራ ብፁዓን በሉ መሐረያን፣ የሚምሩ ብፁዓን ናቸው። የሚምሩ ብፁዓን፣ ንዑዳን፣ ክቡራን የተመሰገኑ ናቸው አለ። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንቀጸ ብፁዓን በሚባለው ትምህርቱ ወይም በተራራው ስብከቱ ይህንን ቃል አምላካችን ኢየሱስ ክርስቶስ ተናግሮታል። የሚምሩ ብፁዓን ናቸው ብሎ ያዘዘው እኛም ደግሞ ምሕረት እንድናደርግ ነው። የሚምሩ ብፁዓን ናቸው ይማራሉና ነው ያለው። ምሕረት የሚያደርጉ ንዑዳን ክቡራን ናቸው፣ ለነሱም ምሕረት ይደረግላቸዋል፣ ለነሱም ይቅርታ ይደረግላቸዋል ሲል ነው። በመጀመሪያ አምላካችን የእግዚአብሔርን ምሕረት እናነሳለን። በቅዱሳት መጻሕፍት ውስጥ አምላካችን እግዚአብሔር በባህሪው መሐሪ፣ ቸር፣ ይቅር ባይ፣ ሩህሩህ እንደሆነ በብዙ ስፍራ ተመዝግቦ እናገኘዋለን። አባታችን ክቡር ዳዊት ሲዘምር እንዲህ አለ፣ መሐሪ ወመስተሳሂል እግዚአብሔር አለ። እግዚአብሔር መሐሪና ይቅር ባይ ነው ያለው። መሐሪ አምላክ ሁላችንን ይማረን፣ ይቅር ባይ አምላክ ሁላችንን ይቅር ይበለን። ሩቀ መዓት ወብዙኃ ምሕረት ወጻድቅ አለ። መዓቱ የራቀ ምሕረቱ የበዛ ጻድቅ የባህሪ አምላክ ነው አለ። አዎ የአምላካችን የእግዚአብሔር መዓቱ ያነሰ ነው፣ ምሕረቱ የበዛ ነው። መዓቱ የራቀ ነው፣ ምሕረቱ የቀረበ ጻድቅ የባህሪ አምላክ ነው።
ኢይቀስፍ ወትረ ወኢይትመዓ ዘልፈ አለ። ሁልጊዜ አይቀስፍም ለዘላለምም አይቆጣም ነው ያለው። አምላካችን እግዚአብሔር በደላችንን እየቆጠረ የሚያጠፋን ወይም ዕለት ዕለት የሚቀስፈን አይደለም። ለዘላለምም የሚቆጣብን አይደለም። አምላካችን እግዚአብሔር በእኛ ላይ ምሕረቱን ይቅርታውን አብዝቷል። ስለዚህ የእግዚአብሔርን ምሕረት የእግዚአብሔርን ይቅርታ ሁል ጊዜ ማሰብ ያስፈልጋል። አባታችን ክቡር ዳዊት በዳዊት መዝሙር 102 ቁጥር 8 ጀምሮ የዘመረው መዝሙር ነው። እግዚአብሔር መሐሪና ይቅር ባይ ነው፣ መዓቱ የራቀ ምሕረቱ የበዛ ጻድቅ የባሕርይ አምላክ ሁልጊዜ አይቀስፍም ለዘላለምም አይቆጣም ብሎ ዘምሯል። በሌላም ስፍራ ምሕረቱን እያሰበ ያመሰግናል። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ፣ እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነውና። ግነዩ ለአምላክ አማልክት እስመ ለዓለም ምሕረቱ፣ የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። ግነዩ ለእግዚአ አጋዕዝት እስመ ለዓለም ምሕረቱ፣ የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና እያለ በተለይ በዚህ በዳዊት መዝሙር 135 ከቁጥር 1 እስከ ፍጻሜ ድረስ በስፋት የአምላካችን የእግዚአብሔርን ምሕረት ቸርነት እያነሳ አመስግኗል። ለአዳምና ለእኛ ለልጆቹ በሙሉ እግዚአብሔር ያደረገልንን ቸርነት ከዚያም ለእስራኤል ዘሥጋ ያደረገላቸውን ቸርነት እያሰበ አመስግኗል። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና ነው ያለው። እስቲ በደንብ አድርገን እናመስግን። ቤታችሁ ስትሄዱ ይህን የዳዊት መዝሙር 135 ከቁጥር 1 እስከ ፍጻሜ እግዚአብሔርን ምሕረት በስፋት ስለሚያነሳ ይሄንን ተመልከቱት። አምላካችን እግዚአብሔር መሐሪ ይቅር ባይ እንደሆነ ቸር ሩሩ እንደሆነ መዓቱ የራቀ ምሕረቱ የቀረበ ለቁጣ የዘገየ እንደሆነ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። አባታችን ክቡር ዳዊት በመዝሙራቱ ዘምሯል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። እንዲህ ያለ ነቢይ እግዚአብሔር ቅዱስ ሚክያስ ይናገር ነበር። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳል፣ ቁጣውንም ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጠለዋል ብሎ ነበር። ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ላይ ምንድነው ያለው ቅዱስ ያሬድ? ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው ነው ያለው። አስቀድሞ ነብዩ ቅዱስ ሚክያስም በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው ነው ያለው። እንደ እግዚአብሔር ያለ መሐሪ ይቅር ባይ ቸር ሩሩ አምላክ ማንም የለም። ምሕረትን ይወዳል አለ። እግዚአብሔር ሁል ጊዜ የሚወደው ምሕረትን ነው። ቸርነት ይቅርታን ማድረግን ነው። ተመልሶ ይምረናል አለ። ለጊዜው እስራኤል ዘሥጋን ነው፣ ተመልሶ ይምረናል። ቁጣውን ለዘላለም አይጠብቅም። በእስራኤል እንደተቆጣባቸው ለመከራ አሳልፎ እንደሰጣቸው ብዙዎች በሰይፍ እንዳለቁ ከሰይፍ የተረፉት በረሃብ እንደ ቅጠል እንደረገፉ ከረሃብ የተረፉት በበሽታ እንደተቀሰፉ የተረፉት ደግሞ ተማርከው ባቢሎን ወርደው 70 ዘመን ሙሉ መከራ እንዳዩ እንደማይቀሩ እግዚአብሔር ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል እንደሚልላቸው
ከባቢሎን ወደ ኢየሩሳሌም እንደሚያመጣቸው፣ ቀንበራቸው እንደሚሰብርላቸው፣ ወጥመዳቸው እንደሚበጣጥስ፣ ከስራታቸው እንደሚፈታቸው፣ ከተበተኑበት እንደሚሰበስባቸው፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ እንደሚቀይርላቸው የተናገረው ቃል ነው። በጊዜው ተፈጽሟል። ስለሱ ብቻ ግን አይደለም፣ ስለ አዳምና ስለኛ ስለ ልጆቹም የተነገረ ቃል ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለው። ምሕረትን ይወዳል፣ ቁጣውን ለዘላለም አይጠብቅም፣ ተመልሶ ይምረናል አለ። አዳምና እኛ ልጆቹን ነው። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበርን። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ፣ የሞት ሞት ተፈርዶብን ነበር። ማንም ከዚህ ሊያድን አልተቻለውም ነበር። አምላካችን እግዚአብሔር ግን ለዘላለም አልተቆጣንም። አዳምና ልጆቹ ለ5500 ዘመን ሙሉ ለዲያብሎስና ለሰራዊቱ ታልፈን ተሰጥተን በመከራ ብንኖርም እግዚአብሔር እንደገና በምሕረቱ ሊያድንን ወደደ። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ተወለደ። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ አዳነን። ይህንን ምሕረት ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 4 ጀምሮ መዝግቦታል። እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። አምላካችን እግዚአብሔር በምሕረቱ ባለጸጋ ስለሆነ ምሕረት፣ ቸርነት፣ ይቅርታ የባህሪ ገንዘቡ ስለሆነ ባለ ብዙ ምሕረት ባለ ታላቅ ይቅርታ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ፍቅሩ ትልቅ ነው። ቋንቋ ቢያጥረው ነው ከወደደን ከትልቅ ፍቅሩ የተነሳ ያለው። ትልቅ ብቻ አይደለም ጥልቅም ነው ፍቅሩ፣ ከአይምሮ በላይ ነው። ሰው ልጆች ተመራምለን እንደርስበት አንችልም። በቋንቋም የሚገለጥ አይደለም። ለምን? በገዛ ፈቃዱ ነው የወደደን። እኛ ሳንወደው ነው እሱ አስቀድሞ የወደደን። እንዲያው ነው የወደደን፣ ያለ ምንም ቅድመ ሁኔታና መስፈርት ነው የወደደን። ገና ኃጢአተኞች ሳለን የወደደን፣ የሚወደድ ነገር ሳይኖረን የወደደን፣ ጠላቶቹ ሳለን የወደደን፣ ወረት በሌለበት በማይቀዘቅዝ በጥላቻ በማይለወጥ በዘላለም ፍቅር የወደደን፣ ከወደደን ከትልቅና ከጥልቅ ፍቅሩ የተነሳ የትኛው ተበዳይ ነው በዳዮቹን ራሱ ክሶ የሚታረቀው? የሚታወቀው በዳይ ይክሳል፣ ተበዳይ ይካሳል። የተለመደው እሱ ነው። የብር ይሆናል፣ የወርቅ ይሆናል፣ የተለያዩ ነገሮች ካሳ ይከፍላል በዳይ። ተበዳይ ካሳ ከፍሎ ሲታረቅ ምሕረት ሲያደርግ ተሰምቶ አይታወቅም። የኛ አምላክ ግን ተበዳዩ እሱ ነው። በዳዮቹ እኛ የሰው ልጆች ነን። እኛ በድለነው ሳለ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ካሳ ከፋይ ሆኖ ቀረበ። ያውም እኮ ስለ በደላችን ለበዳዮቹ ለኛ ተበዳዩ አምላካችን የከፈለው ካሳ ብር እንዳይመስላችሁ፣ ወርቅ እንዳይመስላችሁ፣ ራሱን ነው ካሳ የከፈለው። ቅዱስ ሥጋውን ቆረሰልን፣ ክቡር ደሙን አፈሰሰልን፣
ነፍሱን ለመስቀል ሞት አሳልፎ ሰጠልን። ራሱን መስዋዕት አድርጎ አቅርቦ ማረን፣ ይቅራልን፣ ራራልን። ይህንን ነው ቅዱስ ጳውሎስ ያነሳው። ጠላቶቹ ሳለን አለ በልጁ ሞት ከእግዚአብሔር ጋር ታረቅን አለ። እዚህ ሮሜ 5 ቁጥር 10 ላይ እስቲ በሉ ጠላቶቹ ሳለን በሉ በልጁ ሞት ከእግዚአብሔር ጋር ታረቅን። እኛ ጠላቶቹ ሳለን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ላይ ተሰቅሎ በሥጋ ሞቶ ከባህሪ አባቱ ከእግዚአብሔር አብ ጋር ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ታረቀን፣ አስታረቀን። ይህንን ያደረገው ለምን ቢሉ እግዚአብሔር በምሕረቱ ባለጸጋ ስለሆነ፣ ለምን ቢሉ እግዚአብሔር ፍቅር ስለሆነ፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወትን ሰጠን። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ደግሞ ስጦታ ነው። ፍቅር በስጦታ ይገለጣል። የኛ አምላክ ፍቅሩን የገለጠው ራሱን ለመስቀል ሞት አሳልፎ በመስጠት ነው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል አለ ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እርሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለኛ አለ ስለ አዳምና ስለ ሰው ልጆች በሙሉ ስለ ልጆች በሙሉ ነፍሱን አለ ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አምላካችንን የምትወደን ምን ያህል ነው ብንለው እንዲህ ይለናል፣ ቅዱስ ሥጋዬን ቆርሼ ክቡር ደሜን አፍስሼ እስከ ሳጣችሁ ድረስ እወዳቸዋለሁ ይላል። ነፍሴን ለመስቀል ሞት አሳልፌ እስከ መስጠት ደርሼ ወድጃቸዋለሁ፣ እወዳቸዋለሁ ይላል። እስከ መቃብር ድረስ የወደደን አምላካችን ነው። በሥጋ እስከ መቃብር ወርዷል። በአካለ ነፍስም እስከ ሲኦል ድረስ ወርዶ ሲኦልን በርብሮ ነፍሳትን ከሲኦል ከባርነት ቤት ነፃ አውጥቷል። ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት አሻግሮናል። ክብር ምስጋና ይግባው። እንዲህ አድርጎ ነው የማረን። ምሕረቱ፣ ይቅርታው፣ ቸርነቱ፣ ርኅራኄው እንዲህ ተገልጧል። እስከ መስቀል ሞት ደርሶ ምሕረቱን ገልጧል። እግዚአብሔር በምሕረቱ ባለጸጋ ስለሆነ ማለት ነው። 13ቱን ሕማማተ መስቀል አሳይተው በግፍ ሰቅለው ለገደሉት እንኳ ምሕረት አድርጓል። አባ ስረይ ሎሙ እስመ በዘይአምሩ ይገብሩ ነው ያለው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ከነሱ ዘንድ ጥላቻ፣ ከሱ ዘንድ መውደድ፣ ከነሱ ዘንድ ክፋት፣ ከእርሱ ዘንድ ደግነት፣ ራሱ ማሪ ይቅር ባይ አምላክ ነው። ለምን ነው አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው? ከባህሪ አባቱ አብ ከእግዚአብሔር አብ ጋር ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው እግዚአብሔር ወልድ ኢየሱስ ክርስቶስ። ምክንያቱ ግን እንደዚህ ነው። በመጀመሪያ በቃል የተናገረውን በተግባር ሊፈጽመው ነው። ምን ብሎ ነበር አምላካችን ኢየሱስ ክርስቶስ? ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ክፉ ለሚያደርጉባችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ ብሏል። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምሮ በመዋዕለ ስብከቱ የተናገረው ቃል በቃል የተናገረውን በተግባር ፈጸመው። የኛ አምላክ ላያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። የተናገረውን የማያስቀር አምላክ ነው። ሁለተኛው ምክንያት ለአብነት ነው፣ ፍለጋውን እንድንከተል ምሳሌ ሲተውልን ከእኔ ተማሩ ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ።
ከሱ ከምንማራቸው ትምህርቶች መካከል አንዱ ጠላትን መውደድ ነው። ሚረግምን መመረቅ ነው። ሚሰድበንን መባረክ ነው። ስለሚያሳድዱን መጸለይ ነው። ክፉን በመልካም ማሸነፍ ነው። ይሄን ሊያስተምረን ነው። አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው እንጂ ራሱ መሐሪ ይቅር ባይ አምላክ ነው። አምላካችን ብዙ ጊዜ ምሮናል። ብዙ ጊዜ ይቅር ብሎናል። በግል ሕይወታችን፣ በቤተሰብ፣ በማህበረሰብ ብዙ በደል አለብን። ግን ዛሬም ተሸክሞናል። በምሕረት መጋረጃው ጋርዶናል። በክንፈ ረድኤቱ ከልሎናል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ይላል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ። ኢትዮጵያውያን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ስለማያልቅ ቸርነቱ ብዙ ስለሆነ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ቢሆን ኖሮ ማን በምድር ላይ በሕይወት ይኖር ይሆን? እስቲ በሉ እንደ ኃጢአታችን በሉ። አላደረገብንም፣ እንደ በደላችንም አልከፈለንም። መዝሙር 102 ቁጥር 10 ላይ ተመዝግቧል። እስቲ እንደ ኃጢአታችን ያላደረገብንን እንደ በደላችን ያልከፈለንን እግዚአብሔርን በደንብ አድርገን እናመስግን። አደራችሁ እግዚአብሔርን እንዳናማረው፣ በእግዚአብሔር ላይ እንዳናጉረመርም፣ እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ እግዚአብሔር ጨክኖብናል እንዳንል በጣም እግዚአብሔር ምሮናል። እግዚአብሔር ብዙ ጊዜ አልፎናል። አሁንም በቸርነቱን ያቆመው እኔ ግን በምሕረት ብዛት ወደ ቤት እገባለሁ አለ። አንተንም በመፍራት በቅድስና መቅደስ ይሰግዳሉ ይላል መዝሙር 5 ቁጥር 7 ላይ። ሁላችንም አሁን ወደ እግዚአብሔር ቤት የገባ ነው ከኔ አንስቶ በምሕረቱ ብዛት ነው። ባለጸጎቹ ብዙ ገንዘብ ስለምንቆጥር አይደለም። ባለስልጣኖቹ በስልጣናችን አይደለም። ባለእውቀቶቹ በሁለትና በሶስት ዲግሪያችን አይደለም። ዝነኞቹ፣ ስመጥሮቹ፣ ታዋቂዎቹ በዝናችን በታዋቂነታችን በስመጥርነታችን አይደለም። እግዚአብሔር ፊት ያቆመን እግዚአብሔር ቤት ያስገባን የእግዚአብሔር ምሕረት። እዚህ ቆመን ምን ሰብከው ምን ዘምረው ገብተን ተንሱ ጸልዩ እያል ምን ቀድሰው እናስቀድሰው ቤተ ክርስቲያን የምናገለግለው በምሕረቱ ብዛት ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት በቅድስና መቅደስ ሰግዳለሁ። ስለ ጽድቃችን፣ ስለ ቅድስናችን፣ ስለ ንጽህናችን አይደለም። ስራችንንማ እግዚአብሔር ገልጦ ቢያወጣው ጽፎ ቢያስነብበው ማን ፊቱ ይቆማል? ግን ተሸከመን። ስለዚህ ሁል ጊዜ ምሕረቱን ማሰብ፣ ይቅርታውን፣ ቸርነቱን ማሰብ ያስፈልጋል። ምሕረቱን እያሰብን ማመስገን፣ ቸርነቱን ምሕረቱን ተስፋ ማድረግ፣ ደግሞ አለማማረር፣ አለማጉረምረም፣ ቸርነቱ ምሕረቱ ሲደረግልን ደግሞ ንስሐ መግባት። እግዚአብሔር ለንስሐ የሚገባ ፍሬ እንድናፈራ ሁላችን ይርዳን። እንግዲህ አምላካችን ምሕረትን አድርጎልን እኛም ደግሞ ከሱ ተምረን ምሕረት እንድናደርግ ይፈልጋል። ብፁዓን መሐረያን እስመ ሎምኒ ይምህርዎሙ አለ። የሚምሩ ብፁዓን ናቸው እነርሱም ይማራሉና ለእነርሱም ምሕረት ይቅርታ ይደረግላቸዋልና ነው ያለው። አሁን ሶስቱን አይነት ምሕረት እናያለን። በመጀመሪያ ምሕረት ሥጋዊን እናያለን። የሚምሩ ብፁዓን ናቸው የተባለው ምሕረት ሥጋዊ የሚያደርጉ ናቸው። ምሕረት ሥጋዊ ምንድነው ስንል ምሕረት ሥጋዊ ምጽዋት ነው። ምጽዋተ አበድር እመስዋዕት ይላል። ከመስዋዕት ይልቅ ምጽዋትን እወዳለሁ እመርጣለሁ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ ተመዝግቧል። አምላካችን ከመስዋዕት ይልቅ
ምህረትን ማድረግ ይወዳል። ምህረት ሥጋ ውስጥ የምናየው ምጽዋት ነው። ምጽዋትን ምህረት ይለዋል፣ ቸርነት ይለዋል። ይህም በቅዱሳት መጻሕፍት ውስጥ እንመልከት። ሶሎሞን በመጽሐፈ ምሳሌ ምዕራፍ 14 ቁጥር 21 ላይ መዝግቧል። እስቲ በሉ ለደሃ በሉ የሚራራ ምስጉን ነው። ለደሃ ምን የሚል የሚራራ ምስጉን ነው። ብፁዓን መሐረያን የሚምሩ ብፁዓን ናቸው። ብፁዓን ማለት እኮ ንዑዳን፣ ክቡራን፣ የተመሰገኑ ናቸው ማለት ነው። እዚህ ላይ ምሕረት ሥጋዊ የተባለ ምጽዋት ነው። ለደሃ የሚራራ ምስጉን ነው፣ በእግዚአብሔር ዘንድ የተመሰገነ ነው። ወረድ ይላል እዚያው ምሳሌ 14 ቁጥር 31 ላይ ደግሞ እንመልከት። ይህንኑ የሚመስል ቃል ያነሳል። ደሃን የሚያስጨንቅ ፈጣሪውን ይሰድባል ይላል። ለደሃ ምህረትን የሚያደርግ ግን ያከብረዋል ይላል። ለደሃ ምን የሚያደርግ? ምህረት የሚያደርግ። ምህረት ስንል ምጽዋት ማለታችን ነው። በመጀመሪያ አምላካችን እግዚአብሔር ለደሃ ምህረት ወይም ምጽዋት እንድናደርግ ይፈልጋል። ምህረት ማለት ይሄ ነው። መጀመሪያ ለተራበ ማጉረስ ነው። ለታረዘ ማልበስ ነው። ለተጠማ ማጠጣት ነው። ለድሆች ቸርነት ማድረግ ነው። እግዚአብሔር ደስ ከሚሰኝበት መስዋዕት መካከል አንዱ ይሄ ነው። መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 16 ላይ መዝግቦታል። መልካም ማድረግ፣ በጎ ነገር መስራት፣ ለሌሎችም ማካፈልን፣ ገንዘባችንን ማካፈል ለሌላቸው፣ ጉልበታችን ለደካሞች ማካፈል፣ ዕውቀታችንን ላልተማሩ ማካፈል፣ በጎ ሐሳባችንን ለማያውቁት ማካፈል፣ ብቻ ያለንን ነገር ማካፈል፣ በጎውን ነገር መልካም ማድረግን ለሌሎችም ማካፈልን አትርሱ አለና እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ለዚህ ነው ከመስዋዕት ይልቅ ምጽዋትን እወዳለሁ ያለው። ለሌሎች ማካፈልን አምላካችን እግዚአብሔር ይወዳል፣ እሱ ደስ ያሰኘዋል። ሁል ጊዜ ድሆችን እንጥራ፣ ከድሆች ጋራ ቀን ከባሰባቸው ጋራ ተካፍለን እንብላ። በደስታችንም በሐዘናችንም ምክንያት በምናዘጋጀው ዝግጅት ከነሱ ጋር እንሳተፍ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እንደዚህ ብሏል። በሉቃስ ወንጌል ምዕራፍ 14 ቁጥር 12 ጀምሮ የተመዘገበውን ቃል እንመልከት። የጠራውንም ደግሞ እንዲህ ያለው ይላል፣ ምሳ ወይም እራት ባደረክ ጊዜ አለ እነርሱ በተራቸው ደግሞ እንዳይጠሩ ባልንጀሮችህን፣ ባለጸጎችን፣ ወንድሞችህን፣ ወዳጆችህን፣ ዘመዶችህን፣ ጎረቤቶችንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን፣ አንካሶችንም አይነ ስውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃንም ትንሣኤ ይመለስልሃል። ሰርግ ይሆናል፣ ድግሱ ዝግጅቱ ወይ ቤት ምርቃት ይሆናል፣ ወይም ልዩ ልዩ የቅዱሳን የመላእክት የጻድቃን መታሰቢያ የጽዋ ማህበር ይሆናል፣ ወይም የሙታን መታሰቢያ ተዝካር ይሆናል። የ40 ቀን የ80 ቀን የመንፈቅ ዓመት ብቻ ምንም አይነት ዝግጅት ይሆን ግብዣ ባደረግን ጊዜ በመጀመሪያ ልንጠራቸው የሚገባው
አካለ ጎደሎችን ነው፣ አይነ ስውሮችን ነው፣ ጉንድሾችን ነው፣ ቀን የባሰባቸውን የሚልሱት የሚቀምሱት ያጡትን ነው የሚመልሱት። ብድራት የላቸውምና ብፁዕ ትሆናለህ፣ ንዑድ ክቡር ምስጉን ትሆናለህ። ይህንን እኮ ነው ብፁዓን መሐረያን እስመ ሎሙኒ ይምህርዎሙ የተባለው። የሚምሩ ብፁዓን ናቸው እነርሱም ይማራሉና። ለድሆች በመጽወት ነው፣ ድሆችን ማብላት ነው። አሁን በድግሳችን ዛሬኛ ቀድመን ድሆችን እንጠራለን። ድሆች በድግሳችን ይጋበዛሉ። በዝግጅታችን ላይ ለድሆችማ ቦታ የለንም። ብዙዎቻችን አጋፋሪ እናቆማለን እዚያ በር ላይ። አንዳንድ ጊዜ ድሆችን እንገፋለን፣ እናሰቃያለን። እንኳን ቀድመን እነሱን ልናበላ ለድሆችማ ቦታ የለንም። በሚያሳዝን ሁኔታ መቼ ጠራናቸው ነው የምንለው። አንዳንድ ጊዜ ዱላም አንስተው የሚደበድቡ ሰዎች አሉ፣ የሚያንገላቱ ሰዎች አሉ። ወይም ደግሞ እናንተ ዞር በሉ ሰው እናስተናግድበት የሚሉ ሰዎች አሉ። ምን ማለት ነው? ልብሳቸው ስላደፈ፣ አካለ ጎደሎች ስለሆኑ፣ ልብሳቸው ስለተቀዳደደ፣ ስለተቸገሩ ሰው አይደሉም ማለት ነው። እንዳገኘን እኮ አንቀርም፣ አንድ ቀን እናጣ ይሆናል። እንደከበርን እኮ አንቀርም፣ አንድ ቀን እንዋረድ ይሆናል። እንደ ተሾመ ወነር የለም፣ መሻር ይመጣል። አካለ ጎደሎ መሆን ነው እኛም አናውቀው። ማጣት፣ ማግኘት፣ መክበር፣ መዋረድ ይፈራረቃል በሰው ሕይወት። ስለዚህ አንግፋ ድሆችን። ሰውን በሰውነቱ እናክብረው። ልብሱን አይተን አይደለም፣ ወይም ሌላ ቆመናውን አይተን አይደለም። ሶሎሞን ለዚህ ነው እንደዚህ ብሎ የተናገረው። ለምን? አንዳንዶች ድሆችን ስለሚያንገላቱ ማለት ነው፣ ስለሚያሰቃዩ ማለት ነው። ድሃን በግድ አትበለው ይላል፣ ድሃ ነውና ይላል። ችግረኛውንም በበር አትግፋው፣ እግዚአብሔር የእነርሱን ፍርድ ይፋረድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና ይላል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 22 ላይ የተመዘገበ ቃል። ድሃን በግድ አትበለው፣ ችግረኛውንም በበር አትግፋው ነው የሚለው። እኛ ግን ስንቱን ድሃ፣ ችግረኛ፣ ምስኪን ገፋን፣ አሰቃየን፣ አስለቀስን፣ አሳዘንን። በጣም ያሳዝናል ወገኖች። የቅዱሳንን የጻድቃንን የመላእክትን መታሰቢያ እኮ የምናደርገው እኛ ተሰብስበን በልተን ጠጥተን ልንለያይ እኮ አይደለም፣ ድሆች እንድናስብ እኮ ነው። የሙታንን ተስካር ስናወጣ ነፍስ ይማር እንዲሉ ነው እኮ ድሆች እንጂ እኮ ባለጠጎችን፣ ዘመዶችን፣ ጎረቤቶችን ጠርተን እኛው በልተን እኛው ጠጥተን ለመለያየት እኮ አይደለም። ዛሬ ግን የተለመደው ሌላ ነው። በእኛ ዘንድ አይደረግ። እባካችሁ እናስተውል። አንዳንድ ጊዜ ደግሞ ፍርፋሪ ወይም የሻገተ እንጀራ ይኸውም የወደቀ ነገር እንሰጣለን። ለእኛም አንፈልገው። የነዳያን ሆድ ቆሻሻ መጣያ ጉድጓድ ነው እንዴ? እኛ የሻገተው እንበለዋለን፣ የወደቀውን እኛ እንበለዋለን፣ የተበላሸውን እንበለዋለን። በእኛ ላይ ሊደረግብን ማንፈልገውን በሌላ ሰው ላይ አናድርግ። ህሊና ዳኛ አለን። አንዳንዶቻችን ግን የተበላሸውን እኛ ያመናልን ብንበላው ከዛ ለሌላ እንሰጠዋለን። ሰጠን ለማለት እንደሱ አይደለም። መጀመሪያ ለነሱ ምሕረት ማለት ይሄ ነው፣ ምጽዋት ነው። ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል አለ። መቼ ይመለሳል? በጻድቃን ትንሣኤ ይመለሳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ምን ይላል? በቀኝ የሚቆሙትን በበጎች የተመሰሉትን ምርጦቹን ጻድቃኑን ቅዱሳኑን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረስ አልበሳችሁኛል አለ የሚለው በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ ኑ እናንተ የአባቴ ብሩካን ይላል።
በፍቅር ቃል ይጠራቸዋል። ዓለም ሳይፈጠር የተዘጋጀላችሁን የዘላለም ርስት መንግሥተ ሰማያት ውረሱ ይላል። የሕይወት ቃል ያሰማቸዋል፣ መንግሥቱን ያወርሳቸዋል። አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃል። ይህንን ነው የሚሰጠን። ዛሬ እኛ ምሻግት እንጀራ ብል የሚበላው ጨርቅ የሳንቲም ድቃቂ መጸውት ይሆናል። አምላካችን ግን ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ልብ ያልታሰበች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያትን እንደሚያወርሰው በጻድቃን ትንሣኤ ይመለስልሃል ማለት ይሄ ነው። ባካችሁ በሚያልፈው ነገር የማያልፈውን መንግሥት እንውረስበት። ምጽዋትን እንውደድ፣ ምጽዋዕትን እናድርግ። እንዲህም ብሏል ሶሎሞን፣ ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድረዋል፣ በጎነቱን መልሶ ይከፍለዋል ይላል መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ። ለድሃ ቸርነት ማለት ምጽዋት ነው። እዚህ ጋር ምጽዋት የሚሰጥ ለማን ያበድራል? ለእግዚአብሔር ያበድራል። በመጸወትን ቁጥር እያበደርን ያለ ነው። ለማን ነው? ለእግዚአብሔር ነው። ሰዎች ተበደረው አንዳንድ አይከፍሉ። አንዳንድ ጊዜ ሰዎች የተበደሩንን ገንዘብ ለማስመለስ ብለን ፍርድ ቤት ቆመን ጠበቃ ገዝተን ካበደርነው ገንዘብ በላይ ለጠበቃ የምናወጣ ሰዎች አሉ። ይክዱናል፣ ቃላቸውን ያጥፋሉ። በቸገራቸው ጊዜ ብዙ እንዳላሉ ከደረስንላቸው በኋላ ፊታቸውን ያዞራሉ። ለድሃ በመጸወትን ቁጥር ግን የምናበድረው ለማን ነው? ለእግዚአብሔር ነው። በጎነቱን መልሶ ይከፍለዋል አለ። እግዚአብሔር ደግሞ የሚከፍለን ሰማያዊ ርስትን ነው። ስለዚህ እባካችሁ ይህንን ማሰብ ያስፈልጋል። ምጽዋት ስንመጸውት የኃጢአታችንንም ስርየት እናገኛለን። በዚህ በትንቢተ ዳንኤል ምዕራፍ 4 ቁጥር 27 ላይ ኃጢአትን በጽድቅ በደልህንም ለድሃ በመመጽወት አስቀር ይላል ነቢየ እግዚአብሔር ቅዱስ ዳንኤል ለንጉሱ ለናቡከደነጾር የተናገረው ቃል። ኃጢአትን በጽድቅ ማለት ንስሐ በመግባት ጽድቅ በማድረግ አስቀር፣ እንዲሁም ደግሞ በደልህን ለድሆች በመመጽወት አስቀር ይላል። ስለዚህ ምጽዋት የኃጢአትን ስርየት ይሰጣል፣ ከርኩሰት ይቀድሳል። ስንመጸውት ኃጢአታችን ይሰረያል። ይህንን ልናደርግ ይገባናል። መስጠት መጉደል አይደለም፣ መሙላት ነው። መስጠት ማግኘት ነው፣ ማጣት አይደለም። መስጠት መቀነስ አይደለም፣ መጨመር ነው። አንዳንድ ጊዜ መስጠት ማጣት የሚመስለን ሰዎች አለን፣ ግን የበለጠ ማግኘት ነው። ስንሰጥ የሚጎርልብን ይመስለናል። አንዳንዶቻችን ግን ይሞላልናል። መጽሐፍ ይሄን ነው የሚለው። እስቲ በሉ ከኔ ጋር ስጡ በሉ ይሰጣችሁማል። ስጡ ምን ይባላል? ይሰጣችሁማል። በሚገርም ቃል ነው የመዘገበው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ወንጌላዊው ቅዱስ ሉቃስ የመዘገበው ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 38 ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጣችኋል አለ። አምላካችን እግዚአብሔር በሰጠን ቁጥር ይሰጠናል። በምንሰፍረው መስፈሪያ ነው ተመልሶ የሚሰፈርልን። ምን ማለት ነው? በጥቂት ስንሰጥ በጥቂት ነው የሚሰጠን። በብዙ ስንሰጥ በብዙ ነው የሚሰጠን። የተጨቆነ አለ። አንዳንድ ጊዜ እቃው በደንብ እንዲይዝ ወደ ታች ምን ይደረጋል? ይጨቆናል። መጨቆን ማለት መጠቅጠቅ ማለት ነው። የተጨቆነ አለ። እሱ ብቻ አይደለም ደግሞ የተነቀነቀ አለ። ወደ ጎን ነው ደግሞ እሱ እንዲይዝ። አንዳንዴ ጆንያው የማዳበሪያው እንዲይዝ ወደ ታች
ክፍት ቦታ እንዳይገኝ ብዙ እንዲዝ ይነቀንቁታል። የተነቀነቃል ወደ ጎን ነው። እሱ ደግሞ ሌላው የተትረፈረፈ ደግሞ አለ። እሱ ደግሞ አፉ ላይ ነው ሞልቶ ተርፎ እስኪፈስ ድረስ እንዲህ ያለ መስፈሪያ በእቅፋችሁ ይሰጣችኋል አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስንሰጥ ይሰጠናል፣ አይቀነስም፣ አይጎርልም። ስለዚህ መስጠት ማጣት አይደለም። ምጽዋትን እንውደድ። ብፁዓን መሐረያን የሚምሩ ብፁዓን ናቸው። ምጽዋትን የሚሰጡ የሚያደርጉ ንዑዳን ክቡራን የተመሰገኑ ናቸው ማለት ነው። ለምን? እነርሱም ይማራሉ፣ ቅድስት ሥላሴ ይምሯቸዋል፣ ለመንግስቱ ክብር ያበቋቸዋል ማለት ነው። አንዱ ምሕረት ሥጋዌ ውስጥ የምናየው እሱ ነው። ሌላ ምሕረት ሥጋዌ ውስጥ የምናየው ምሕረት ማለት ይቅርታ ማለት ነው። ይቅርታንም ስናነሳ በመጀመሪያ የበደልነውን ሰው ይቅርታ መጠየቅ ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ በመዋዕለ ስብከቱ። የሚቀድመው ነገር ይሄ ነው። እነሆ መባሄን አለ። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ መባሄን በመሠዊያው ላይ ብታቀርብ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ አስቀድመህ በመሠዊያ ፊት መባህን ትተህ ሂድ፣ ከወንድምህም ጋር ታረቅ ይላል። ከዚያ ናና መባህን አቅርብ ይላል። ወደ ቤተ ክርስቲያን መባ ይዘን እንመጣለን። ሁለት መባ። አንደኛው መባ የሚጨበጥ የሚዳሰስ የሚታይ መባ ነው። ሰንጋ መንዳት፣ ሙኩት መጎተት፣ እልፍ የዘይት ፈሳሽ፣ ዕጣን፣ ጧፍ፣ ሻማ፣ ብር፣ ወርቅ፣ ዣንጥላ ሊሆን ይችላል። ሁለተኛው መባ ወይም መስዋዕት የምስጋና መስዋዕት ነው። ኪዳኑን ለማድረስ፣ ቅዳሴውን ለመቀደስ ለማስቀደስ፣ መሐሌቱን ለማድረስ፣ ሰዓታቱን ለመቆም፣ ለምስጋና፣ ለዝማሬ፣ ለአገልግሎት፣ ለጾም፣ ለጸሎት፣ ለስግደት ወደ እግዚአብሔር ፊት እንቀርባለን፣ ወደ ቃል ኪዳኑ ታቦት ፊት። አስቀድመን ግን ወንድማችን በእኛ ላይ ካዘነ፣ ቅር ከተሰኘ ሄደን ይቅርታን ጠይቀው፣ እንታረቅ። ማረኝ፣ ይቅር በለኝ፣ አሳዘንኩ፣ በደልኩ፣ ተውልኝ እንበለው። አስቀድመ ከወንድም ጋር ታረቅ። የበደልከውን ያሳዘንከውን ወንድምን ይቅርታ ጠይቅ፣ ምህረት ጠይቅ። ከዚያ ናና መስዋዕቱን አቅርብ ነው። ወገኖቼ ይቅርታ ሳንጠይቅ የምናቀርበውን መስዋዕት የምናገለግለውን አገልግሎት አምላካችን እግዚአብሔር አይቀበለውም። ከመስዋዕት ይልቅ ምህረትን ወዳለሁ ያለው ይህንን ነው። እግዚአብሔር የመስዋዕት ችግር የለበትም። እግዚአብሔር ከኛ የሚፈልገው ዛሬ ይቅርታ እንድንጠይቅ ነው። የበደልናቸውን ሰዎች ይቅርታ እንድንጠይቅ። ሰውን አሳዝነን ሰውን አስለቅሰን እዚህ መተን መስዋዕት ብናቀርብ አይቀበለውም እግዚአብሔር። ዓለምና ሞላው የኔ ነው ያለው እኮ በመዝሙር 49 ቁጥር 12 ላይ። ጎርሎበት እኮ አንሞላለትም። ተቸግሮ እኮ እግዚአብሔርን አንረዳውም። እናስተውል እንጂ አንዳንድ ጊዜ ሰዎች እያለቀሱብን ሰዎችን አስጨንቀን በሰዎች ላይ ግፍ ሰርተን መስዋዕት ተሸክመን እዚህ እንመጣለን። እሱን እግዚአብሔር አይቀበለውም። ሰው አሳዝነን እምንዘምራለን፣ እምናስቀድሳለን፣ እምንጾማለን፣ እምንሰብካለን። እግዚአብሔር አይቀበለውም ይህን አገልግሎት። መጀመሪያ የበደልናቸውን ሰዎች ይቅርታ እንጠይቅ። ይቅርታ መጠየቅ መሸነፍ አይደለም፣ ማሸነፍ ነው።
አስተዋይነት ነው። መስዋዕታችን እግዚአብሔር እንዲቀበለው ይቅርታ እንጠይቅ። እንደዚህ ተብሎ ተመዝግቧል። ተቆጡ ይላል። ከስጋ ድካም የተነሳ አንዳንድ ጊዜ እንቆጣለንና ኤፌሶን ምዕራፍ 4 ቁጥር 26 ላይ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይም ፀሐይ አይግባ፣ ለዲያብሎስም ፋንታ አትስጡት ይላል። ተቆጡ ይላል። ከስጋ ድካም የተነሳ የለበስነው ስጋችን ደካማ ነው። አንዳንዴ ከአራቱ ባህሪያተ ስጋ እሳትነትም ስላለ እንቆጣለን፣ እንበሳጫለን፣ ማይገባ ቃል ከአንደበታችን ወጥቶ እንናገራለን። ያንን ካደረግን በኋላ ግን ወዲያው ተጸጽቶ ይቅርታ መጠየቅ ያሳዘነው። ተቆጡ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ። ሰው አሳዝነን ማደር የለብንም። ፀሐይ መጥለቅ የለባትም። ለዲያብሎስ ፋንታ አትስጡ። ዲያብሎስ ነው እንደበደለ እንደወጣ እንደወደቀ የቀረ ያልተመለሰ ያልተጸጸተ እሱ ነው። በድለን የማንመለስ ከሆነ ለዲያብሎስ ፋንታ ሰጥተናል፣ የእሱን መንገድ ተከትለናል ማለት ነው። ስለዚህ የበደልን ሰዎች ይቅርታ እንጠይቅ። የመጀመሪያው እሱ። ሁለተኛው ምሕረት ሥጋዊ ውስጥ እዛ ውስጥ የተበደልንም ይቅርታ እናድርግ። ይህንንም አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ ተናግሮታል። የማርቆስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። እንዲህ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ለጸሎት በቆማችሁ ጊዜ አለ የሰማዩ አባታችሁ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት አለ። እናንተ ግን ይቅር ባትሉ የሰማዩም አባታችሁ ኃጢአታችሁን ይቅር አይላችሁም አለ። ለጸሎት በቆማችሁ ጊዜ ጸሎቱ እንዲህ በቤተ ክርስቲያን የምናደርሰው ጸሎት ሊሆን ይችላል፣ ወይም እቤታችን ውስጥ የምናደርሰው የቤተሰብ ጸሎት ይሆናል። የግል ጸሎት ሊሆን ይችላል፣ ወይም የማህበር ጸሎት ሊሆን ይችላል። በቃላችን የምናደርሰው ጸሎት ይሆናል፣ ወይም መጽሐፍ እያነበብን እየደገምን የምናደርሰው ጸሎት ይሆናል። ብቻ ለጸሎት በቆማችሁ ጊዜ በማንም ላይ ማንም ሊሆን ይችላል አንዳች ቢኖርባችሁ ቅር ያሰኘን ሰው ያሳዘንን ያስከፋን ሰው ካለ ይቅር በሉት፣ ተውለት ነው የሚለው። ለምን? የሰማዩ አባታችሁ ኃጢአታችሁን ይቅር እንዲላችሁ። እኛ ይቅርታ ስናደርግ ነው ይቅርታ የሚደረግልን። ለዚህ እኮ ነው የሚምሩ ምንድን ናቸው? ብፁዓን ናቸው። ምን ይላሉ? ይማራሉና። የእግዚአብሔርን ይቅርታ እንድናገኝ እኛ ይቅር ባይ ልቡና ይኑረን። ይቅርታ ካላደረግን ይቅርታውን ማግኘት እንቸገራለን። ቂም ይዞ ጸሎት አይሆንም፣ እግዚአብሔር አይቀበለውም። የቂመኛ ሰው ጸሎቱ ከደመና በታች ነው፣ አያርግም። ስለዚህ ይቅርታን እናድርግ፣ ለበቀል አንጣደፍ። ያልሰራውለት እንደሆነ ሞቻለሁ አሳየዋለሁ እያልን አንመላለስ። እንተው፣ በቃ ይቅርታ እናድርግ። ስንት ጊዜ አብዝተን ይቅር እንበል። አንድ ጊዜ ቅዱስ ጴጥሮስ አምላካችን ኢየሱስ ክርስቶስን ጠየቀው። መምህሮ ያለ ጌታ ሆይ ወንድሜ 7 ጊዜ ቢበድለኝ አለ 7 ጊዜ ልተውለት አለ። በስቶበት እኮ ነው፣ የዋ ባልጠነከረበት ጊዜ። የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ጀምሮ ተመዝግቧል። ምን አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? 7 ጊዜ ብቻ አለለም፣ 7 ጊዜ 70 እንጂ አለው። 7ን አንድ እያልክ 7 ጊዜ ወይም 70ን አንድ እያልክ 7 ጊዜ ይቅር በለው አለ። አሁን 7 ጊዜ 70 ጊዜ 7 ስንት ይመጣል? 490። አሁን 490 ጊዜ ይቅር በለውና
በ491ኛው ጊዜ ተበቀለው ማለት አይደለም። 7 በዕብራውያን ፍጹም ቁጥር ነው። ፍጹም ይቅርታ አድርግ ነው። አብዝተ ምሕረት ይቅርታ አድርግ ነው እንጂ ይቅርታ የምናደርገው ቆጥረን ሰፍረን ለክተን አይደለም። እኛን እግዚአብሔር በሕይወታችን ዘመን ስንት ጊዜ ምሮን የለ እንዴ? ስንት ጊዜ ይቅር ብሎን እራርቶልን የለ እንዴ? በየደቂቃው ይምረናል እኮ። መቼ ኃጢአታችንን ቆጥሮ ለበቀል ተሰናዳ እግዚአብሔር? ምሕረቱን አብዝቶልናል። ስለዚህ እኛም አብዝተን ምሕረት እናድርግ፣ አብዝተን ይቅርታ እናድርግ። አንዳንድ ሰው 3 ወይ 4 ምርና 3 ጊዜ ይቅርታ አድርጌያለሁ፣ ይሄ 4ኛዬ ነው፣ ከዚህ በኋላ አታስቸግሩኝ ያለ ሽማግሌን አልታረቅም፣ ሰማይ ዝቅ ምድር ከፍ ቢል አልታረቅም በፍጹም የሚሉ ሰዎች አሉ። እየማሉ እየተገዘቱ ማለት ነው። በሚያሳዝን ሁኔታ አንዳንዶች ደግሞ በግድ እንደምንም ደግሞ ይታረቃሉ። እንደምንም ታርቀው ሽምግልናው ከተናቀቀ በኋላ ሲተነሱና መታረቃችሁን እንድናቅ ይላሉ ሽማግሌዎች። እስቲ በተቀደሰ አሳሳም ተሳሳሙ ውስጥ ይላል። የተጣሉ ሰዎች እነሱና ያው ይሳሳማሉ። ከዛ ከተሳሳሙ በኋላ ያ ተበደልኩ የሚለው ሰው ብድግ ይልና ምን ይላል? ቆይ አንድ ጊዜ አንድ አስተያየት አለኝ፣ አንድ ሐሳብ አለኝ፣ እሺ ተናገር ይባላል። ሽማግሌዎች ዛሬም እናንተን ፈርቼ ነው የታረኩት። ይሄ ሰው አይመለስም። ብዙ ጊዜ ነው የበደለኝ፣ ብዙ ጊዜ ነው ያሳዘነኝ። ደግሞ እንድታውቁ ፈልገው ነገር የፈለገ ነገር ቢሆን እንደ ድሮ ግን ልሆንለት አልችልም። እንደምን ልሆንለት አልችልም? እንደ ድሮ ልሆንለት አልችልም። ታዲያ መች ታረቀ? መች ይቅርታ ነው? የውሸት እኮ ነው፣ የለበጣ የማስመሰል። ማንን ነው የምናታልለው? ይቅርታ ስናደርግ ትተን ነው፣ በቃ ረስተን ነው። አንዳንዶች ደግሞ መቃብሬ ላይ እንዳይቆም መቃብሩ ላይ አልቆም የሚሉ ሰዎች አሉ። ቀዳሚውን እንግዲህ እግዚአብሔር ያውቃል። ግን ያ መቃብሬ ላይ እንዳይቆም የሚለው ሰው ቢሞትና ያ መቃብሬ ላይ እንዳትቆም የተባለው ሰው ቢቆም ምን ያደርገዋል? አያየው። ሰው በቃ እስከ መቃብር ድረስ ላለመታረቅ ይቅርታ ላለማድረግ ምን አይነት እልህኛ ልብ ነው ያለን? መራራ ልብ። ታዲያ እግዚአብሔር እንዴት ይታረቃል? ስለዚህ ባካችሁ ይቅርታ ሰዎች ነው። እስቲ በሉ ከኔ ጋራ ይቅር በሉ በሉ። ይቅርም ትባላላችሁ። የሉቃስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ ኃይለ ቃል ነው። ይቅር በሉ ይቅርም ትባላላችሁ። ይሄን ማለት ነው በቃ ይቅርታን እናድርግ፣ አምላካችን እግዚአብሔርም ይቅር ይለናል። ዛሬም በእውነት እውነተኛውን ይቅርታ ፍጹሙን ይቅርታ እግዚአብሔር ለሁላችንም ያድለን። ይቅር ባይ ልቡና ይስጠን። ምሕረት ሥጋዊ ውስጥ የምናየው ይሄንን። ሁለተኛ እንድናደርግ የታዘዝነው ምሕረት መንፈሳዊ ነው። ምሕረት መንፈሳዊ ማለት ደግሞ በመጀመሪያ ክህደቱ፣ ጥርጥሩ፣ አምልኮተ ጣዖቱ ትክክለኛ ሃይማኖት መስሏቸው በዚያ መንገድ የሚሄዱትን ወገኖቻችንን መክረን አስተምረን የምናቀውን ትምህርተ ሃይማኖት አሳውቀን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መመለስ፣ ከክህደት ወደ እምነት መመለስ፣ ከምንፍቅና ከጥርጥር መንገድ አውጥተን ወደ ትክክለኛው መንገድ ማምጣት፣ እሱን ማለት ነው። ለምን ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። ብዙ ወገኖቻችን
ዕውቀት በማጣት ምክንያት ጠፍተዋል። የሃይማኖት ዕውቀት አጥተው ማለቴ ነው። ትክክለኛው መንገድ ጠፍቶባቸው በተሳሳተ መንገድ የሚሄዱ አሉ። ጣዖት እያመለኩም ይኖሩ አሉ። በጥርጥርና በክህደት የሚመላለሱ አሉ። ለነኚህ ሰዎች መራራት፣ ማዘን፣ ቸርነት ማድረግ፣ ምሕረት ማድረግ፣ ይቅርታ ማድረግ ትምህርት ማስተማርም እኮ ነው። ሃይማኖታችንን ማካፈል እኮ ነው። ዕውቀታችንን መለገስ እኮ ነው። የሃይማኖት ዕውቀት መለገስ እኮ ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል ምሳሌ 14 ቁጥር 12 ላይ። ብዙ ወገኖቻችን ቅን መስሏቸው መልካም መስሏቸው በጠማማ መንገድ በክህደት መንገድ የሚኖሩ አሉ። ወደው አይደለም ስላላወቁ ነው። አንፍረድባቸው፣ ይልቅስ እንምከራቸው፣ እናስተምራቸው፣ እንንገራቸው። አይ መስሎ እኮ ነው ይሄ መንገድ፣ ይሄ እኮ ትክክል አይደለም፣ ይሄ እኮ ሐሰት ነው፣ ይሄ እኮ ጥርጥር ነው፣ ይሄ ክህደት እኮ ነው። የምናቀውን መጽሐፍ ጠቅሰን የማናቀውን ከአዋቂዎች ጠይቀን ወደ ሊቃውንቱ ጋር እናምጣ፣ ወደ መምህራኑ ጋር እናምጣቸው። እኛም ጠይቀን እንናገር። ከኛ አቅም በላይ ሲሆን ወደ እነሱ እናምጣ። አባትን ጠይቅ ይነግርህማል፣ ሽማግሌዎችን ጠይቅ ያስታውቁማል ነው የሚለው ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ። ስለዚህ እናምጣቸው እንጂ አንፍረድባቸው። አሁን አንዳንዶቻችን በክህደት ያሉትን፣ በአምልኮተ ጣዖት ያሉትን፣ በተሳሳተ መንገድ ያሉትን እንፈርድባቸዋለን፣ እንኮንናቸዋለን፣ እንገፋቸዋለን እንጂ እነሱን ለማዳን እንጥራለን፣ እንተጋለን፣ እንደክማለን። ስንቶቻችን እንዲህ እናደርጋለን? በቃ እንደጠፉ ይቅሩ አይነት ነው። እንዴ አንዳንዶቻችን እኮ ከአምልኮተ ጣዖት እኮ የመጣናለን፣ ከክህደት የመጣን እኮ አለን፣ ከጥርጥር የመጣን እኮ አለን። እግዚአብሔር ተቀብሎን የለ እንዴ? እነሱንም እኮ እግዚአብሔር ይቀበላቸዋል። ለኛም እግዚአብሔር ራርቶልናል። ለምንድን ነው ለሰዎች ማንራራው? ለምን በሰዎች ላይ እንጨክናለን? እባካችሁ በሰዎች ላይ እንጨክን፣ እንራራላቸው። ቅዱስ ያዕቆብ በመልእክቱ እንዲህ ይላል። የያዕቆብ መልእክት ምዕራፍ 5 ቁጥር 15 ጀምሮ የተመዘገበውን ቃል እንመልከተው። ወንድሞቼ ሆይ ይላል፣ ከናንተ ማንም ከእውነት መንገድ ቢስት ይላል፣ አንዱም ቢመልሰው ኃጢአተኛን ከተሳሳተ መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአቱንም ብዛት እንዲሸፍን ይወቅ ነው የሚለው። ሰዎችን ከስህተት፣ ከጥፋት፣ ከክህደት፣ ከአምልኮተ ጣዖት ስንመልሳቸው ነፍሳቸውን ከሞት እናድናለን፣ የኛንም የኃጢአት ብዛት እንሸፍናለን። እግዚአብሔር ለኛ ምሕረትን ያበዛል ያደርጋል። ለነሱ መዳን ምክንያት ሆነናልና እንጂ አንፍረድባቸው። አንደኛው የሃይማኖት ጉዳይ ነው። በክፉ በተሳሳተ በጠማማ መንገድ ያሉትን ወገኖቻችንን መክሮ አስተምሮ ተናግሮ መመለስ። የሰማነውን እናሰማ፣ ያወቅነውን እናሳውቅ፣ የተማርነውን ላልተማሩት እንንገር፣ እውነቱን እንመስክር። እንደው ይዘን ለራሳችን ቁጭ ማለት አይደለም። ሌላው እዚሁ ምሕረት መንፈሳዊ ውስጥ ደግሞ የታዘዝነው በክፉ ምግባር በኃጢአት ሥራ በበደል የሚኖሩ ደግሞ አሉ። ኃጢአቱ ጽድቅ መስሏቸው፣ ነውሩ ክብር መስሏቸው፣ ርኩሰቱ ቅድስና መስሏቸው በዚያ የሚመላለሱ ወገኖች አሉን። ለነሱም እንዘንላቸው፣ ምሕረት እናድርግላቸው። በዚህ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 1 ጀምሮ እንደዚህ ነው ያለው። ወንድሞቼ ሆይ ሰው አለ በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት ይላል። እስቲ በሉ ሰው በሉ በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው
በየዋሃት መንፈስ አቅኑት። ክርስቲያኖች እኛ የታዘዝነው በበደል በኃጢአት በነውር ሥራ በርኩሰት የሚኖሩት ወገኖቻችንን በየዋሃት መንፈስ እንድናቀናቸው ነው። የማቅናት ሥራ መስራት ነው ከኛ የሚጠበቀው። ሰውን መኮነን አይደለም፣ በሰው ላይ መፍረድ አይደለም፣ ማቅናት። አንዳንድ ወገኖቻችን በዝሙት ይረክሳሉ፣ በሴሰኝነት ይመላለሳሉ፣ ከዚህም ይደርሳሉ፣ እንደ ውሻ ይልከሰከሳሉ። አንዳንድ ጊዜ በተመሳሳይ ጾታ ግንኙነት ውስጥ እንኳን የወደቁ ወገኖች አሉን። ለነኚህ እንዘንላቸው። በማናቸውም በደልስ እንኳን ቢገኝ ነው ያለው። ጠጥተው የሚሰክሩ አሉ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ አሉ፣ በሱስ ውስጥ የሚመላለሱ አሉ። እንዘንላቸው፣ እንራራላቸው። ከዚያ ውስጥ መክረን አጽናንተን እንመልሳቸው። አይኔንማ እግዚአብሔር ይቅር አይለኝም፣ ኃጢአቴ ብዙ ነው፣ እንዴት አድርጌ ፊቱ ቆማለሁ፣ እንዴት አድርጌ ወደ ቤተ መቅደሱ ገባለሁ የሚሉ ሰዎች አሉ። በሩቅ ይቆሙ፣ በቃ የኔ ኃጢአት ብዙ ነው ብለው ተስፋ የቆረጡ አሉ። ዲያብሎስ ሸንግሎ አታሎ ኃጢአት ያሰራል። ከዚያም በኋላ ደግሞ ሰዎች ከበደል እንዳይመለሱ ተስፋ ያስቆርጣል። አንዳንዶቹ እኮ ተስፋ ቆርጠው ነው መንገድ ለመንገድ ሲሄዱ ብቻቸውን የሚያወሩት፣ ጨርቃቸውን ጥለው ያበዱት፣ ታንቀው የሞቱት፣ መርዝ ጠጥተው የሞቱት፣ ያበዱት። በቃ የኔ ህይወት አበቃ፣ እግዚአብሔር ስንት አድርጎልኝ ስንት ውሎልኝ እኔ ያሳዘንኩት፣ በቃ እኔ ከዚህ በኋላ አይመረኝም ብለው በሰይጣን መንገድ የሄዱ ሰዎች አሉ። እነኚህን እያጽናናን እየመከርን እየራራንላቸው እናቅርባቸው። እኛ ብዙዎቻችን ከዛር ላይ መጣ ነው ከበደልና ከኃጢአት። እንደ አንዳንዶቻችንስ ቦታ ለወጥን እንጂ ህይወታችን መች ተለወጠ? እዚህ ቤተክርስቲያን ቁጭ ብለን ቤተክርስቲያን እየተመላለስን ቃሉን እየሰማን አንዳንዴ ቃሉን እየሰበክን ለክብሩ ቆመን እየዘመርን ቤተክርስቲያን እናገለግላለን እያልን ገና በደል፣ ኃጢአት፣ ነውር፣ ርኩሰት ውስጥ አይደል ያለ ነው። ማንን እኛ በሌላው ላይ ምንፈርደው? ማንን እኛ በሌላው ላይ ማይገባ ቃል ምንናገረው? ሌሎችን የምንኮንን እኛ ማንን? እግዚአብሔር እኮ ቢገልጥብን ፊቷን ቆመም እኮ አቤቱ ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ነው የሚለው መዝሙር 129 ቁጥር 3 ላይ አምላካችን እግዚአብሔር በደላችን ኃጢአታችንን ቢቆጥር ኖሮ ቢያስብብን ኖሮ እፊቱ መቆም አንችልም። በህይወት በምድር ላይ መኖር አንችልም። በመቅደሱ መቆም ማገልገል አንችልም። ይቅርታ ግን ከሱ ዘንድ ነው። ስለዚህ እግዚአብሔር እኛን ብዙ ጊዜ ከበደላችን ከኃጢአታችን ይቅር ስላለን እኛም ሰዎችን ይቅር ብለናቸው ተሸክመናቸው አበርትተን ለበጎ ነገር እናብቃቸው። ምን ብሏል ክርስቶስ? ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም ብሏል በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ። እንንገራቸው። እግዚአብሔር ይቀበላችኋል፣ እግዚአብሔር ይምራችኋል። እግዚአብሔር ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። የምሕረት እጆቹ እንደተዘረጉ ናቸው። የዛሬውን ንስሐ ይቀበላል፣ የዛሬውን እንባ ይመለከታል፣ የዛሬውን ጩኸት ያደምጣል። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ነው ያለው። ስለዚህ የሚፈልገው እግዚአብሔር መመለሳቸውን ብቻ ነው ለበላቸው። ተስፋቸውን እናለምልምላቸው። ተስፋ ለቆረጡት ራሳቸውን ይጸየፋሉ ሰዎች። ማንም ሰው ኃጢአት ሰርቶ በድሎ ሲፈጽም ራሱን ይጸየፈዋል። የኛ አምላክ ግን አይጸየፈንም። ነፍሴ አትጸየፋችሁም ብሏል ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ። እግዚአብሔር የሚጸየፈው ኃጢአትን ነው። እግዚአብሔር ኃጢአተኞችን አይጸየፍም። ኃጢአተኞችን ወደ ንስሐ ሊጠራ ነው ያንን ውድ ዋጋ የከፈለው። ዛሬም ኃጢአተኞችን እግዚአብሔር በምህረቱ ይቀበላል። እኛም ኃጢአተኞችን እንቀበላቸው እንጂ አንፍረድባቸው። ምህረት መንፈሳዊ ማለት ነው። ኃጢአተኞችን ይቅር ለማለት በደለኞችን ለመቀበል በየዋሃት መንፈስ ለማቅናት ግን
መንፈሳዊ ሰው መሆን ያስፈልጋል። ስንቶቻችን መንፈሳዊ ነን? ስለ መንፈሳዊነት እንደኔ እዚህ ጋር ቆሞ መስበክ፣ እንደናንተ ቁጭ ብሎ ቃሉን መስማት፣ መዘመር፣ ቃሉን መጻፍ፣ ቃሉን ልብሳችን ላይ አትሞ መሄድ፣ ግድግዳችን ላይ መለጠፍ፣ መኪናችን ውስጥ ማንጠልጠል፣ ጠረጴዛችን ላይ ቢሮ ውስጥ ማስቀመጥ ቀላል ነው እሱ። ግን ስንቶቻችን እንደ ቃሉ እንኖራለን? እስቲ በሉ ከኔ ጋራ ለክርስቶስ ወንጌል በሉ እንደሚገባ ኑሩ። እግዚአብሔር አምላካችን ሁላችንን ለክርስቶስ ወንጌል እንደሚገባ እንድንኖር ይርዳን። ክርስትና የሚጠሩበት ስም ብቻ አይደለም፣ ክርስትና የሚኖርበትም ሕይወት ነው። መንፈሳውያን ሰዎች ለክርስቶስ ወንጌል እንደሚገባ ይኖራሉ። እኛም ለክርስቶስ ወንጌል እንደሚገባ መኖር አለብን። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ የተመዘገበ ኃይለ ቃል ምሕረት መንፈሳዊ ማለት ነው። በክፉ ሥራ፣ በርኩሰት፣ በኃጢአት፣ በበደል ያሉትን ወገኖች በየዋህነት መንፈስ አቅንቶ መመለስ። ሶስተኛውና የመጨረሻው ምሕረት ነፍሳዊ ነው። ምሕረት ነፍሳዊ ማለት ነፍስን አሳልፎ እስከ መስጠት ድረስ ለሰዎች ምሕረት ማድረግ ነው። ይህንን ራሱ አምላካችን ኢየሱስ ክርስቶስ አስተምሮናል። እስቲ በሉት፣ እርሱ በሉ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ የተመዘገበ ይለቃል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ነፍሱን ነው አሳልፎ የሰጠው። ስጋውን ቆርሶ ደሙን አፍሶ ነው የሰጠን። የኛን ሞት ወስዶ ነው የእርሱን ሕይወት ለኛ አሳልፎ የሰጠው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ይሄም ብቻ አይልም፣ ይቀጥልና እንደዚህ ይላል ቅዱስ ዮሐንስ፣ እኛም ደግሞ ይላል ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ነው የሚለው። ምሕረት ነፍሳዊ ማለት ይሄ ነው። በምሕረት ሥጋ ውስጥ እንዳየ ነው ቆርሶ ማጉረስ፣ ቀዶ ማልበስ፣ የሳንቲም ድቃቂ መስጠት ብቻ አይደለም። ወይም በምሕረት መንፈሳዊ ውስጥ እንዳየ ነው ዕውቀታችን፣ ትምህርት፣ ሃይማኖትን ማካፈል ብቻ አይደለም። ወይም ከክፉ ሥራ በየዋህነት መንፈስ እያቀናን መመለስ ብቻ አይደለም። ነፍሳችንንም ለሌሎች አሳልፈን መስጠት አለብን። ክርስትናዬ ነው፣ እውነተኛ ክርስትናዬ ነው። እኛም ስለ ወንድሞቻችን ስለ ወገኖቻችን ነፍሳችን አሳልፈን ልንሰጥ ይገባናል አለ። የመጨረሻው ምሕረት ይህ ነው። የታደሉት ስለ ሌሎች ነፍሳቸውን አሳልፈው ሰጥተዋል። እንደ ሻማ እየቀለጡ እንደ ጧፍ እየነደዱ ጨለማውን ዓለም አብርተዋል። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እንደ ጨው እየሟሙ አልጫውን ዓለም አጣፍጠውታል። እኛም እንዲህ ማድረግ ቀዳሜ ሰማዕት ቅዱስ እስጢፋኖስን እናስበው እስቲ። ወንጌል ስላስተማረ፣ በመንፈስ ቅዱስ ጸጋ ተአምራት ስላደረገ እንደ ወንጀለኛ ቆጥረው በድንጋይ ወግረው ገደሉት። ስጋው እየተቆረጠ ደሙ እየፈሰሰ አጥንቱ እየተከሰከሰ ግቢ ነፍስ ውጪ ነፍስ ውስጥ ሆነው ምን አለ? ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው አለ በሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ። በዚህ ምድር አትኖርም አሉት። እስከ ሞት ድረስ ደበደቡት። እሱ ግን እግዚአብሔር ምሕረት አድርጎ መንግስቱን እንዲያወርሳቸው ለገዳዮቹ ምሕረት ለመነ። እየሞተ ለሌሎች እየሞተ እኮ ነው። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ስለ ሌላው ነው የሞቱት። ታልፈው ተሰጡ እንጂ አሳልፈው አልሰጡም። ክርስትናዬ ነው ታልፎ መሰጠት ነው። ስለ ሌሎች ገንዘብን፣ ዕውቀትን፣ ጊዜን፣ ጉልበትን ብቻ አይደለም መስጠት ማካፈል፣ ራስንም ስለ ሌሎች መስጠት። ዛሬ እኛ ራሳችን አሳልፈን እየሰጠን ነው ወይስ ወገናችን አሳልፈን እየሰጠን ነው? ዛሬ ያለው በሀገራችን በኢትዮጵያ ሌላው ታልፎ መሰጠት ሳይሆን ሌላውን አሳልፎ መስጠት ነው። ወገን አሳልፎ መስጠት ነው።
በተለይ ክርስቲያኖቹ ታልፈው እየተሰጡ ነው። በየጊዜው አስከሬን ነው የምንቆጥረው። የሞት ዜና ነው የምንሰማው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ምድራችን ላይ በቅለዋል። በኢትዮጵያ ምድር ላይ ዛሬ የምናየው እሱ ነው። ሁሌ የምንሰማው የሞት ዜና ነው። እግዚአብሔር በቃችሁ ይበለን። ይህን የመከራ ዘመን ያሳጥርልን። እግዚአብሔር ለበቀል ይነሳል። እግዚአብሔር ዋጋ ይከፍላል። የሰውን ደም የሚያፈሱ የነሱ ደም ሳይፈስ አይቀርም። የሰውን ደም የሚያፈርስ የሱ ደም ይፈሳል። እግዚአብሔር ሰውን በመልኩ ፈጥሮታልና ይላል ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ ጊዜውን ጠብቆ እግዚአብሔር ይፈርዳል። ግን ዛሬ ጊዜ ሰጥቶናል ብለው ወገኖቻችን ክርስቲያኖች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ለሀገር ለወገን ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው በማልቀሳቸው በመጸለያቸው እንደ ወንጀለኛ ተቆጥረው እየታረዱ ነው ያሉት። እኛ እየረሳነው ነው። አለማምደውናል። በቃ ለምደነዋል። አሁን ቁጥር ነው። በዚህ ጊዜ ይሄን ያህል ሰው ሞተ፣ በዚህ ስንት ሞተ ይባላል እንዴ? አይ አሁንማ ትንሽ ነው ከባለፈው ቀንሷል። ለምር ነው እኮ። ባካችሁ ወደ እግዚአብሔር እንጩ፣ ወደ እግዚአብሔር እናልቅስ። እነሱ ክርስትናና ቤተ ክርስቲያንን ለማጥፋት ነው ክርስቲያኖች ላይ ዘመቱት። ግን እውነቴን ነው የምላችሁ ቤተ ክርስቲያንም አጠፋም፣ ክርስቲያኖችም አይጠፉም። እንዲያውም ገና እግዚአብሔር ያበዛናል፣ ያሰፋናል። እግዚአብሔር ራሱ መስራቹ የቤተ ክርስቲያን መስራቹ ክርስቶስ መስዋዕት ሆኖ ነው የመሰረታት። ከዚያም በኋላ ያስፋፋት ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ እውነተኞቹ ሃይማኖት አባቶች፣ እውነተኞቹ ሊቃውንተ ቤተ ክርስቲያን ስጋቸው እየተቆረሰ ደማቸው እየፈሰሰ ነው። በሰማዕታት ደም ነው ክርስትና የተዘራው። ስለዚህ ያ ይሆናል። አትደንግጡ፣ አይዟችሁ፣ ይህም ቀን ያልፋል። እኛ ወደ እግዚአብሔር እንጩ፣ ወደ እግዚአብሔር እናልቅስ። በግፍ የሚገደሉ በሃይማኖታቸው ምክንያት የሚገደሉ የዘመኑ ሰማዕታት ናቸው። በረከታቸው ይደርብ። የዘመኑ ሰማዕታት ናቸው እነሱ። ግን ለራሳችን እናልቅስ፣ ለራሳችን እንዘን። አይዟችሁ፣ ተስፋ አትቁረጡ፣ አታማሩ፣ አታጉረምርሙ። እግዚአብሔር ለበቀል እንዲነሳ እንጩ፣ እግዚአብሔር እንዲፈርድ እንጩ። እግዚአብሔር ይነሳል። እነሱ በዘመናቸውም ወንጌል ብቻ አይደለም ሲያካፈሉ የነበሩት፣ ነፍሳቸውንም ለማካፈል ፈቃደኞች ነበሩ። አንድ ቃል እንመልከትና ይበቃናል። እንዲህ ተብሎ ተጽፏል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 7 ጀምሮ እንመልከት። ሞግዚት አለ ቅዱስ ጳውሎስ ነው የሚጽፈው። ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋዎች ሆነን እንዲሁ እያፈቀርናችሁ። ምን እያልናችሁ? እያፈቀርናችሁ። ከፍቅር ነው የሚመነጨው። ለሌሎች ራስን አሳልፈው መስጠት ከፍቅር የሚመነጭ ነው። እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፈላችሁ ዘንድ በጎ ፈቃዳችን ነበር አለ። ለምን? ለኛ የተወደዳችሁ ሆናችሁ ነበርና አለ። ወንጌል ለማካፈል ብቻ አይደለም አለ። ወንጌል ለማስተማር ለመስበክ ብቻ አይደለም አለ። የገዛ ነፍሳችንን እንኳን ልናካፍላችሁ አሳልፈን ልንሰጥላችሁ በጎ ፈቃዳችን ነበር። ለምን? በእኛ ዘንድ የተወደዳችሁ ሆናችሁ ነበርና። አባቶቻችን ይህንን ያሳልፉት። ቤተ ክርስቲያን እዚህ የደረሰችው በብዙ ቅዱሳንና ቅዱሳት፣ ጻድቃን፣ ሰማዕታት መስዋዕትነት ነው።
በአጥንታቸው ብዕርነት በደማቸው ቀለምነት ሃይማኖትን ጽፈው ነው ያወረሱን። ክብር ይግባቸው፣ በረከታቸው ይደርብን። ምሕረት ነፍሳዊ መጠወተ ርዕስ ነው። ራስን አሳልፎ ስለሌሎች መዳን መስጠት ነው። ይሄን አድርገውታል እነሱ። የሚምሩ ብፁዓን ናቸው ይማራሉና ያለው ነው። የመጨረሻው የሚምሩ ብፁዓን ናቸው ይማራሉና ማለት ለአባቶቻችን ለካህናት የተሰጠ ነው። ኃጢአተኞችን በደለኞችን በንስሐ የሚያስምሩ ካህናት። ኃጢአተኞች ኃጢአታችንን ለካህናት እንናዘዛለን። ካህናቱ ቀኖና ይሰጡናል። ያንን ቀኖና ስንፈጽም ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን ስንጨርስ ፍትሐት ዘወልድ የንስሐ ጸሎት ያደርሱልናል። ከዚያ ወደ ሥጋ ወደሙ ያቀርቡናል። እንዲህ ያሉ የሚምሩ ካህናት በደለኞች ኃጢአተኞችን በንስሐ የሚያስምሩ ካህናት ብፁዓን ንዑዳን ክቡራን ናቸው፣ እነሱ ይማራሉና ነው ያለው። ብፁዓን መሐሪያን የሚምሩ ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ቁጥር 7 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱ እንድንወርስ ስሙ እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። አምላካችን እግዚአብሔር ዛሬም ወገኖቻችን በግፍ ሲገደሉ ሰምተናል። በተለይ በዚህ በጥቅምት ወር ውስጥ እንኳን በ4 ቀን ብቻ በዚህ በምስራቅ አርሲ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በግፍ ተገድለዋል። ከ2 ዓመት ሕፃን ልጅ አንስቶ እስከ 75 ዓመት አረጋዊ። ምን ያውቃል? አሁን የ2 ዓመት ሕፃን ልጅ ምን ያውቃሉ? የ75 ዓመት አረጋዊ ክርስቲያኖች ስለሆኑ ብቻ። አሁን የቀርቡን ነው የምነግራችሁ እኮ በየጊዜው ብዙ አልፏል። በእውነት ለነሱ ለስጋቸው የክብር ትንሣኤ፣ ለነፍሳቸው አሁን በገነት ኋላም በመንግሥተ ሰማያት የክብር ዕረፍት ያደልልን። ወገኖቻችን ላጡ ለቤተሰቦቻቸው ለዘመዶቻቸው ሁሉ እግዚአብሔር አጽናኙን መንፈስ ይላክልን። ለጨካኞቹ ለእለኞቹ እግዚአብሔርን ለማይፈሩ ሰውን ለማያፍሩ በንጹሐን ደም ለሚታተሩ ለዲያብሎስ የግብር ልጆች እግዚአብሔር ልብ ይስጣቸው። የማይመለሱ ከሆኑ ደግሞ የሚያውኳቸው ይቆረጡ ነውና እግዚአብሔር ይቁረጣቸው። እኛ እንዲመለሱ እንጮኻለን። በማንም ሰው ጥፋት አንደሰትም። ያደረባቸው ዲያብሎስ ነው። ይሄን የሚያሰራቸው ዲያብሎስ ነፍሰ ገዳይ ስለሆነ፣ ግን ማይመለሱ ከሆነ ግን የሚያውቋቸው ይቆረጡ ነው የሚለው። እግዚአብሔር ይቆረጣቸው። እግዚአብሔር አምላካችን በቸርነት የሁላችንን መጨረሻችንን ያሳምርልን። ይቆያል።